ሰላም ቤተሰቦች እንዴት አላችሁ? ዛሬ በድጋሚ በአዲስ ቪዲዮ ተመልሰናል። እነዚህን ጽሁፎች ቃላት ምስረታ እንዴት እንደተሰሩ እዚህ ጋር ያሉን እዚህ ጋር ደግሞ ምን አለ ፊደሎች አሉ እዚህ ጋር እነዚህን ፊደሎች ጋር በማየት እንዴት እንደተመሰረቱ እያየን ዛሬ እንለማመዳለን ማለት ነው። ስለዚህ ይሄን ቪዲዮ እስከመጨረሻው ብታዩት ትጠቀማላችሁና በትኩረት ልዩ ማስታወሻ በመያዝ የዚህን ቪዲዮ እስከ መጨረሻው እንድትከታተሉ አሳስባለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ተከታተሉኝ። በዚህ ቻናል አስተማሪ የትምህርቶች ነው የሚለቀቁት። ስለዚህ እንዴት ትምህርት የምትፈልጉ ልጆች ሰብስክራይብ በማድረግ አዲስ ቪዲዮ ስንለቅ ደግሞ በኖቲፊኬሽን ለእናንተ እንዲደርስ ማለት ነው። በተጨማሪም ኦንላይን መማር የምትፈልጉ ከሰኞ እስከ ዓርብ በምናስተምረው ትምህርት እናንተም ተሳታፊ መሆን ትችላላችሁ። በዚህ ቁጥር ብትደውሉልኝ በአጭር ጊዜ የማንበብ የመጻፍ የአማርኛ ብቻም ሳይሆን የእንግሊዘኛም የሂሳብ ትምህርቶችን እናስተምራለን። ተሳታፊ መሆን ትችላላችሁ። 0920247775 ብላችሁ በቴሌግራም በኢሞ በዋትስአፕ ደውሉልኝ። እሺ አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ከትምህርቱ ስንጀምር አሁን እዚህ ጋር የተመሰረቱ ቃሎች አሉ። እነዚህን ቃሎች ፊደሎች ደግሞ ከየት ነው የምናገኘው? እዚህ ጋር ፊደሎች አሉ። ከነዚህ ፊደሎች እናገኛለን ማለት ነው። ለምሳሌ እቺ ፊደል ቀ ነች አይደለ? እዚህ ጋር ቀ አለች። ያው የመጀመሪያ ፊደል ስለሆነች ቀ ነው የምንላት። ይሄም በ ነው የመጀመሪያ ፊደል በ እዚህ ጋር እናገኘዋለን። ቀ በ ይሄ የረ ፊደል ሰባተኛ ላይ ያለው። ስለዚህ እቺን ፊደል ስሟን ለማወቅ ምን እናደርጋለን? ከዚህ ጀምረን እናነባዋለን። ረ ሩ ሪ ራ ሬ ር ሮ። ስለዚህ ማን እናገኘን ማለት ነው? ቀበሮ ቀበሮ ቀበሮ። እሺ እዚህ ጋር ያሉት ስንት ደግሞ እቺ ማን ቤት ነች? ፈ ቤት ነች አይደል? ፈ ቤት ማለት የት ጋር የምናገኛት? እዚህ ጋር ፈ የፈ ይችኛቱ አራተኛው እስከ አራተኛው እናነባለን ማለት ነው። ስለዚህ የፈን እስከ አራተኛው እዚህ ጋር ስናነብ ፈ ፉ ፊ ፋ ፋች ትሆናለች ማለት ነው። ስለዚህ ይችኛቱ ፊደል ፋ ነች። ፋ ይችን ፊደል ፋ ስለሆነች ማለት ነው። ከዛ ይሄ የዚህኛውን ፊደል ጋር እንሄዳለን። እቺ ፊደል ማለት የት ጋር ነች? የነ ቤት ነው። ነን እንፈልግና እዚህ ጋር እናገኛታለን። ስለዚህ የነ ስንተኛ ፊደል ማለት ነው? አራተኛ ፊደል ሰባተኛ ፊደል ጋር እናገኛታለን። እቺ ፊደል ማለት ነች። ስለዚህ ነን እስከ ሰባተኛው እንጣራና እቺ እናገኛታለን። ነ ኑ ኒ ና ኔ ን ኖ። ስለዚህ እቺ ኖ ነች። እቺ ደግሞ ሰ ቤት እንገባና እዚህ ጋር እናገኛታለን። ስድስተኛ ፊደል ሰ ሱ ሲ ሳ ሴ ስ ስ ነች። መጀመሪያ ማናገኘን እዚህ ጋር ፋ ኖ ስ ፋኖስ ፋኖስ ፋኖስ። ወደዚህኛው ጋር ስንሄድ ይሄ ማለት የዘ ቤት ቀለበት ያላቸው ሁሉ እዚህ ጋር ለምሳሌ እዚህ ጋር አምስተኛ ፊደል ቀለበት አላቸው ሙሉ ማለት ነው። ሙሉ ከታች እግራቸው ላይ ቀለበት አለው። አምስተኛ ፊደል መሆኑን በዚህ ማወቅ ትችላላችሁ። ስለዚህ ዘ ቤት ማለት እዚህ ጋር ያለው ፊደል ማለት ነው። እቺ ፊደል ዘ የዘ አምስተኛ ፊደል ዘ ዙ ዚ ዛ ዜ ዜ ነች። እቺ ፊደል ዜ ነች። ይቺ ፊደል እዚህ ጋር ያየናት የነ አራተኛ ፊደል ስለሆነ እስከ አራተኛው እናነባዋለን። ነኑ ኒ ና። ስለዚህ ዜና ዜና በቀላሉ ዜና ይላል። ይሄኛውንም እቺ ና ነች ኦሬዲ አግኝተናታል። ይሄኛው ደግሞ የሃ ፊደል ነው። የሃ ፊደል ቀለበቷ ከላይ ነች። የሃ ማለት እዚህ ጋር ነች። ሃ ሁ ሂ ሃ ሄ ህ ሆ ሆነች እቺ። ይሄ ደግሞ የመ ፊደል ስንተኛ ነው? ስድስተኛ ፊደል መ ማለት እቺ ነች። ስድስተኛ ፊደሏ እዚህ ጋር ነች። መ ሙ ሚ ማ ሜ ም። ይሄ ማለት ም ነው። ና ሆ ም ናሆም ናሆም። እሺ ቀጣይ ደግሞ የምንሄደው እነዚህ ጋር አሉ። አሁንም እነዚህ እንሄዳለን። ትንሽ ወደ ጠጋ ላድርገው እንዲታያችሁ።
እንደዚህ ላድርገው። እሺ ይሄ ማለት የሸ ቤት ነው። የሸ ቤት እንሄድና ከማን ጋር ይመሳሰልናል? ከስድስተኛዋ ፊደል ጋር ትመሳሰላለች። አሁን አንደኛውና ስድስተኛው እዚህ ጋር አዩት። የሚመሳሰልበትን ልዩነቱን ላሳያችሁ። አንደኛ ፊደል እና ስድስተኛ ፊደል አሁን እዚህ ጋር ሸና ይሄኛው ሺ አንገታቸው ላይ የሚመሳሰሉት። ይሄኛው ሸ አንገቱ ቀጥ ያለ ነው፣ እዚህ ጋር ሲሆን ጠመም ያለ ነው። አሁን ይሄኛው እዚህ ጋር ምስታዩት አሁን ወደ ጎን ጠመም ያለ ነው፣ ይሄኛው ግን ቀጥ ያለ ነው። አሁን እነዚህ በሙሉ አንገታቸው ቀጥ ያሉ ናቸው። ለምሳሌ ይሄ እዚህ ጋር በደንብ ይታወቃል። ሰ ላይ ሰ ቀጥ ያለ ነው። ስ ሲሆን ግን ትንሽ ወደ ጎን ጠመም ብሏል። ስለዚህ አንደኛ ፊደል እና ስድስተኛ ፊደል እንዳይሸውዳችሁ በዚህ መልኩ ማስታረቅ ትችላላችሁ ማለት ነው። እሺ ስለዚህ ቺ ማለት ሺ ነች ማለት ነው። ይሄ ደግሞ አንደኛ ፊደል ስለሆነ እዚህ ጋር በ ነው። ይሄ የተ ቤት ነው። ተ ቤት የተ ቤት ከዚህ ጋር ይመሳሰላሉ። ተ ስድስተኛ ፊደል ተቱ ቲታ ቴት ሺ በት ይሄ ት ነች። ቺ ፊደል ገ ቤት ነች። ቺ ፊደል ማለት ገ እዚህ አለ፣ እዚህ ይሄ ነ ነው። ገ ማለት ይሄኛው ፊደል ነው። ስለዚህ ወደዚህ እንመጣለን ማለት ነው። ገ ጉ ጊ ጋ ይሄ ፊደል እንደዚህ ተጻፈችን ፊደል እንደዚህ ተጻፈች። ጋ ማለት ይች ነች ጋ። ስለዚህ ት ጋ ት ትጋት። ይሄ የፊደል ፊደል እቺ አራተኛ ፊደል ነች። ያ የሀ ስድስተኛ ስድስተኛ ማለት እዚህ ጋር ህ የለ ስድስተኛ እዚህ ጋር ለ ያ ህል እሺ ይሄኛው ከዚህ ነው የሚጀምረው። ይሄኛው የቅድሙ የዛኛው ነው። ይሄ ማለት የመጀመሪያ ፊደል ነው። ይሄኛው መጀመሪያ ፊደል፣ ይሄኛው ይሄ የመጀመሪያ ፊደል ነው። ስለዚህ ይሄ ማለት መ ነው። ይሄ ረ ነው። እችኛቱን እንፈልጋት። እሷን ስንፈልግ ወደዚህ ነው የምናገኛት። ይቺ ፊደል ደመረ ደ ማለት ይች ነች። መና ረ ፊደሎች እዚህ ጋር ያየናቸው መ ይሄ ነው፣ ረ ደመረ። የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበር። አዲስ መማር የምትፈልጉ ተማሪዎች ካላችሁ በዚህ ቁጥር ነው የምትደውሉልኝ 251 9 20 24 775 በኢሞ በዋትሳፕ በቴሌግራም ብትደውሉ እኔን በቀላሉ አግኝታችሁ ትምህርታችሁን ባላችሁበት ሆናችሁ በጥሩ ሁኔታ መማር ትችላላችሁ። አመሰግናለሁ። ሰላም ሁኑልኝ።